ሰላም እንዴት ናችሁ? በዛሬው ዕለት የምናየው እንግዲህ እንዴት ነው ግሮዝ ማይንድሴት ሲባል መቼም ሰምታችኋል ታውቃላችሁ። ወይም አይምሯችን ሁሌም ፊክስድ እንዳልሆነ ቋሚ እንዳልሆነ አሁን የምናውቀው ነገር ምንድን ነው? ወይም አሁን ማንችለው ነገር ሁሌም ማንችለው ሳይሆን ምንድን ነው የበቂው አስፈላጊውን ጥረትና አስፈላጊውን ጊዜ በመስጠት ምንድን ነው መሻሻል እንደምንችል ያን ነገር ኢምፕሩቭ ማድረግ ለውጥ ማምጣት እንደምንችል ማመን የሚችል አይምሮ ማለት ነው። ሁለት አይነት ማይንድሴት አለ፣ ግሮዝ ማይንድሴት ኤንድ ፊክስድ ማይንድሴት ይባላል። ፊክስድ ማይንድሴት ምንድን ነው? ሁሌም ቢሆን አሁን ያለን ችሎታ ምንድን ነው ወይም አሁን ማንችለው ነገር ምንድን ነው ሁሌም ማንችለው ያን ነገር ኢምፕሩቭ ማድረግ አንችልም ብሎ የሚያምን ከሆነ ምንድን ነው ፊክስድ እንለዋለን። ግሮዝ ማይንድሴት ደግሞ ምንድን ነው ሁሌም በቂውን ኤፈርት በቂውን ዴዲኬሽን በቂውን ኮሚትመንት ዲስፕሊን ካደረግን በኋላ ምንድን ነው እነዚህ አሁን ማንችለውን ነገር ማሻሻል እንደምንችል የተሻለ ለውጥ ማምጣት እንደምንችል ራሳችንን ማሳመን ማለት ነው። ስለዚህ እንዴት ነው ዲስ ግሮዝ ማይንድሴት ወይም ይሄን አይነት አቅም ይሄን አይነት አስተሳሰባችን ማሳደግ የምንችለው? ግሮዝ ማይንድሴታችን ሁሌም አቢሊቲያችን ወይም አሁን የምንችለው ችሎታችን ምንድን ነው ማደግ እንደሚችል የሚያምን አይምሮ ማሳደግ የምንችለው ወይም እንዴት ነው ያ ማመን የምንችለው ለሚለው ነገር ምንድን ነው 7 ሜቶዶች አሉ። የመጀመሪያው ምንድን ነው ጀስት ግሮዝ ማይንድሴት ኤምፓወርስ ዩ ቱ ኤምብሬስ ቻሌንጅስ ኤንድ ለርን ፍሮም ፌሊየር ነው። እንግዲህ ግሮዝ ማይንድሴት ማለት አይምሯችን ምንድን ነው ሁሌም ቢሆን መማርና ማድረግ እንደምንችል ማመን ነው። ግሮዝ ማይንድሴት ማለት ሰው የመጀመሪያው ምንድን ነው ሪፕሌስ ፊክስድ ማይንድሴት ተውታችን የተለያየ አስተሳሰባችን ኑሯችን እንግዲህ እኛ ላይፋችን ምንድን ነው በአስተሳሰባችን የተገራ ነው። ስለዚህ አስተሳሰቡን በደንብ መግራት የቻለ ሰው ምንድን ነው የተሻለ ህይወት መምራት ይችላል ማለት። ስለዚህ አስተሳሰባችን መግራት ነው። ብዙ ጊዜ ሊሚቲንግ ቢሊፋችን ወይም አንችልም የሚል እምነታችን ምን ማለት መቀየር አለብን ማለት ነው እችላለሁ የሚል። ስለዚህ ፊክስድ ማይንድሴታችን ወይም ፊክስድ የሆነ ተውታችን ወይም ፊክስድ የሆነ ማይንድሴታችን በግሮዝ ማይንድሴት መቀየር አለብን። ወይም አንችል የምንለውን ነገር እንደምንችል ማሳመን ራሳችን ይጠበቅብናል ማለት። ለምሳሌ ምንድን ነው አምነት ጉድ አት ዚስ እንላለን ወይም ይሄን ነገር እኔ አልችልም እንላለን፣ ብዙ ጊዜ እንላለን። ይሄ ምንድን ነው ማለት የምንችለው ግሮዝ ማይንድሴት ዲቨሎፕ ለማድረግ ምን ማለት እንችላለን? ይሄን በቂውን ኢፈርት አድርጌ ምንድነው የተሻለ ውጤት ማምጣት ይችላል። የተሻለ ውጤት ለማምጣት በቂ ጥረት ማድረግ አለብኝ፣ በቂ ጊዜ መስጠት አለብኝ። ስለዚህ እችላለሁ ብለን ራሳችን ማሳመን አለብን። በሁለተኛ ደረጃ ምን ማድረግ አለብን? ሁሌም ችግሮች፣ መሰናክሎች፣ ቻሌንጁ ምንድነው አስ ኦፖርቹኒቲ ቱ ግሮዝ ነው። ስለዚህ ለማደግ ምንድነው ኦፖርቹኒቲዎች ናቸው፣ እድሎች ናቸው ማለት ነው። በእድሎች ነው እነዚህ በቻሌንጅ በፈተናዎች ነው እድሎችን መጠቀም የምንችለው አይደለም። ስለዚህ ቻሌንጆች ሁሌም ምናቸው ኦፖርቹኒቲ እንደሆኑ ራሳችን ማሳመን በጣም አስፈላጊ ባህሪ ነው ማለት ማሳደግ ያለብን። ስለዚህ ቻሌንጆችን ምንድን ነው እንደ ማደጊያ መጠቀም አለባቸው ማለት ነው አይደለም። አሁን ዲስኮምፎርት ቢሰማችሁ ምንድን ነው ነገ ላይ ምንድን ነው ኮምፎርት እንደሚሰማችሁ። ለምሳሌ አሁን ጉድ ያልሆናችሁ ወይም ጥሩ ውጤት የሌለባችሁ ጥሩ ልማድ የሌለባችሁን ያን ነገር ለማስተካከል ስትራግል ስታደርጉ ምንድን ነው ነገ ላይ ግን ምንድን ነው ቤስት የሆነ ፐርፎርማንስ ማድረግ እንደሚችሉ ለዛ ምንድን ነው ሮድ ነው ማለት ነው አይደለም፣ ሂደት ነው ማለት። ስለዚህ ቻሌንጆችን ልክ በፖዚቲቭሊ ማየት አይደለም ለጥሩ ነው ብለን ማመን ያስፈልጋል ማለት ነው። ሁሌም በደንብ ቻሌንጅ የተደረገ ሰው ነው በህይወት ላይ ጥሩ ላይፍ መኖር የሚችለው። ቻሌንጅ የሌለው ህይወት ምንድን ነው ጥሩ ህይወት አይሆንም ማለት ነው። ስለዚህ ሁሌም ከኮምፎርት ዞናችን ካለብን ከለመድነው ልማድና ካለን አቅም የወጣና ራሳችንን ፈተና ውስጥ የሚያገባ ወይም ካልኩሌትድ የሆነ ፈተና ሪስክ ማለት ነው። ስለዚህ ሁሌም ቻሌንጅ መሆን አለብን ማለት ነው። በቻልነው ራሳችን ቻሌንጅ እያደረግን ግሮ ማድረግ ይጠበቅብናል ማለት ነው። እንዲሁ ደግሞ ለርን ፍሮም ጀስት ፊድባክ ኤንድ ክሪቲሲዝም ዊዛውት ጀስት ቴኪንግ ኢት ፐርሰናል። ስለዚህ ሁሌም ክሪቲሳይዝ ልንደረግ እንችላለን። አዳዲስ ነገሮች ስናደርገው ምን ነው ሰዎች ክሪቲሳይዝ ሊያደርጉን ይችላሉ፣ ራሳችንም ክሪቲሳይዝ ልናደርግ እንችላለን። ግን ያኔ ምንድን ነው እነዚህ እንደ ምን መጠቃለል ፐርሰናል ያለ መውሰድ ልክ እንደ ሰውኛ ሳይሆን ምንድን ነው እነዚህ በቃ ኢቨንት ናቸው፣ ተግባራት ናቸው፣ የሆነ ነገር ናቸው፣ እኛን ለማሳደግ የመጡ ናቸው እንጂ እኛ ፐርሰናሊ እነዛን ነገሮች መውሰድ አይጠበቅብንም ማለት ነው። ዛዝር ዋን ኢዝ ሴሌብሬት ኢፈርት ናት ጀስት ሪዛልት ነው። ሁሌም ቢሆን ምንድነው ውጤታችን ሳይሆን ምንድነው ኢፈርታችን ምን ያወጣነው ኢነርጂ ሴሌብሬት ማድረግ አለብን። አንዳንዴ ምንድነው በውጤታችን ብቻ በቃ ራሳችን ውጤታችን ብቻ በማየት ምንድነው ኢፈርታችን እንረሳለን፣ በቃ ለራሳችን ቦታ አንሰጥም። ግን ያ መሆን ያለበትም ምን ማድረግ አለብን ኢፈርታችን ራሱ ማድነቅ አለብን። ለዛ ዴዲኬት ያደርግነው ለዛ ታይምና ኢፈርት ያወጣነው ኃይል ያወጣነው ራሱ ማድነቅ አለብን ማለት ነው። ራሳችን ማድነቅ መጀመር አለብን።
በትንሽ ጥቃቅን ነገሮች ራሳችሁን ማድነቅ አለባችሁ። ምክንያቱም ትንሽ ነገሮች ስታደንቁ ነው ሞመንተም ቢውልድ የምታደርጉ። ሞመንተማችሁ ደግሞ ፕሮግረስ ቢውልድ ያደርጋል፣ ሂደት ይገነባል። ያ ሂደት ነው እናንተ ግሬትነስ ወይም ታላቅ የሚያደርጋችሁ። ስለዚህ ትንሽ ቢሆኑም እነዛን ራሳችሁ ምንድነው በሪዛልት ሳይሆን በውጤቱ ብቻ ሳይሆን በኢፈርታችሁ ራሳችሁን ማድነቅ ሲችሉ ነው ጥሩ ውጤት ነገ ላይ ማምጣት የምትችሉት ማለት ነው። እንዲሁ ደግሞ ሰራውንድ ዮርሰልፍ ዊዝ ፖዚቲቭ ኤንድ ግሮዝ ኦሪየንትድ ፒፕል ነው። ሁሌም ይህ በጣም ወሳኝ ነገር ነው። ራይት ዩ አር ዘ አቨሬጅ ኦፍ ዘ 5 ፒፕል ዳት ዩ ስፔንድ ዘ ሞስት ታይም ዊዝ ይላል ጂም ሮው የሚባል እና ምንድነው ሁሌም ቢሆን የምታሳልፉት ሰው ከምን አይነት ሰው ጋር ነው? ኢቫሉዌት እናንተ ቻሌንጅ ያደርጋችኋል፣ ግሮ ያደርጋችኋል። ይህን ነገር ምን ማለት አለባችሁ? አሰስ ማድረግ ኢቫሉዌት ማድረግ ይጠበቅባችኋል ማለት ነው አይደል? ዛት ዋን ኢዝ ሪፍሌክት ኦን ዮር ፕሮግረስ ኤንድ ሃው ፋር ዩ ሃቭ ካም። ስለዚህ ፕሮግረሳችሁን ምን ማድረግ አለባችሁ? አሰስ ማድረግ አለባችሁ፣ ማየት አለባችሁ። እንዲሁ ደግሞ በቃ ራሳችሁን የመጣችሁበት ሂደት መለስ ብላችሁ እያያችሁ ማድነቅ፣ ራሳችሁ ሪዋርድ ማድረግ፣ በቃ ራሳችሁ ፖዚቲቭ የሆነ ፊሊንግ እንዲሰማችሁ ማድረግ አለበት። ፖዚቲቭ ፊሊንግ በጣም ትልቅ አድቫንቴጅ አለው። ፖዚቲቭ ፊሊንግ ሲኖር ምንድነው ፕሮዳክቲቭ እንሆናለን፣ መስራት እንጀምራለን። ለነገሮቹ በቃ ክሎዝ አቴንሽን መስጠት እንችላለን። አቴንሽን ሰጣለን፣ ትኩረት ሰጠን ፕሮዳክቲቭ መሆን ይችላል። ስለዚህ እኛ በቃ ፊሊንጋችን ፖዚቲቭ እንዲሆን ራሳችን ከሬጅ ማድረግ አለብን እንጂ በውጤታችን ብቻ እያየን ይህ ጥሩ ውጤት አላመጣም። አሁን ብዙ ጊዜ ተማሪዎች ምንድነው ያነበቡትን ይረሱና ምንድነው እኔ ይሄን ጥሩ ውጤት አላመጣም እኮ ምናምን ብሎ በቃ ራሳችንን ማድረግ ድራግ ማድረግ፣ እንደዚህ አይነት ልማዳችን ማስወገድ ያስፈልገናል። ግሮዝ ማይንድ ሴት ማለት ምንድነው ሁሌም ቢሆን ታይም እና ኤፈርት እያወጣን በሂደት ማድረግ ነው። ፕሮግሬሲቭሊ ግሮ ማድረግ ነው አይደል? ስለዚህ ሁሌም አቅማችን ታለንት የሚባል ነገር እንደሌለ ማመን አለባችሁ። ማለት በቃ ታለንት ሳይሆን ምንድነው ሁሌም ኤፈርት ነው። ኤፈርት ቢትስ ደ ታለንት አለ። ስለዚህ ሃርድ ወርክ ቢትስ ዋት ደ ታለንት። ስለዚህ ሁሌም ቢሆን በጥረት ትልቅ ደረጃና ራሳችን መገንባት እንደምንችል ማመን አለብን። ዛት ዋን ኢዝ ኮሚት ቱ ጀስት ኮንቲኒዩስ ለርኒንግ ኤንድ ሰልፍ ኢምፕሩቭመንት። ሁሌም ራሳችን ለማሳደግ ምንድነው መጣር አለብን። የተሻለ ውጤት ማምጣት እንደምንችል ማመን አለብን። ሁሌም የተሻለ ውጤት ማምጣት እንደምንችል መሄድ አለብን ማለት ነው አይደል? ፕሮግረስ ማድረግ አለብን ማለት ነው። ማቆም የለብንም ማለት ነው። ምንም ቢሆን ቻሌንጅ ብንደረግም ጥሩ ውጤት ቢሆንም ጥሩ ውጤት ባይሆን ምንድነው ራሳችን ፑሽ ማድረግ፣ ሁሌም ፑሽ ማድረግ በጣም አስፈላጊ ነው ማለት ነው። ስለዚህ እነዚህ ስትራቴጂ በመጠቀም ምንድነው ግሮዝ ማይንድ ሴታችን አልችልም የምትሉት ነገር መቻል ይቻላል። አልችልም የሚባል ነገር የለም። ለዛ ታይምና ኤፈርት በቂ ኤፈርት እስከ ሰጠነው ድረስ ምንድነው ማይቻል ነገር የለም። ምን ይላል? there is no what there is no wrong goal there may be what a wrong deadline ይላል። ዴድላይን ወይም በቂ ሰዓት ላንሰጠው እንችላለን፣ በቂ ጊዜ፣ በቂ ኤፈርት፣ በቂ አስፈላጊ ነገር ላንሰጠው እንችላለን አንድ ነገር እንጂ ማይሆን ነገር የለም፣ ማይሳካ አላማ የለም አለው። ስለዚህ እነዚህ ስትራቴጂ መጠቀም አለባችሁ ማለት ነው። አመሰግናለሁ። የቪዲዮ ይጠቅማል ብላችሁ ካሰባችሁ ለጓደኞች ሼር አድርጓቸው። እንዲሁ ለእናንተም ከጠቀማችሁ ቪዲዮ ካስደስታችሁ ላይክ በማድረግ እንዲሁም ቻናሉን ሰፖርት በማድረግ እኔንም ሰፖርት እንድታደርጉ ሲል በአክብሮት ጠይቃለሁ። አመሰግናለሁ።